ለጉሊያን ባሪ ሲንድሮም ሰምተው ያውቃሉ? ነገር ግን በሳቋም በሙያው የምናውቃትን ሀሊማን ያውቋታል። ዛሬ እሷ ታማ ስለነበረው ህመም እናወራለን። በዛውም ራሶትን ቼክ ያደርጋል። ጉሊያን ባሪ ሲንድሮም ወይም ጂቢኤስ ብለን የምንጠራው ህመም ፓራላይዝ የሚያደርግ በሽታ ሲሆን የሚከሰትበት ምክንያት እንደ ፍሉ ቫይረስ፣ ጨጓራ ባክቴሪያ ከተፈጠረብን በኋላ ሰውነታችን እነዚህ ኢንፌክሽኖችን ለመከላከል የሚያመርተው ጸረ ሕዋስ ነርቫችንን ሊያጠቃው የሚፈጠር ነው። ህመሙ ከጀመረበት ቀን አንስቶ እስከ 4ኛው ሳምንት ድረስ ከእግር ጣት ጀምሮ ወደ ላይኛው የሰውነት ክፍል ላይ የመቆጥቆጥና የማቃጠል ስሜቱ እየተባባሰ ይመጣል። ጥናቶች እንደሚያሳዩትም ይህ በሽታ ከ100,000 ሰው አንድ ሰው ላይ በመገኘቱ ምክንያት ብዙ እውቅና ስላልተሰጠው በበሽታው የተያዙ ሰዎች ወደ ሐኪም ቤት ባለመምጣት አሊያም በሽታው ሳይታወቅላቸው ፓራላይዝ ይሆናሉ። ለዚህም ህመም እንደ ዋነኛ መፍትሄ የሚታየው ፊዚዮቴራፒ በመሆኑ እንደዚህ አይነት ምልክት ራስዎ ላይ ካስተዋሉ ወዲያውኑ ወደ ኔክሰስ ፊዚዮቴራፒ በመምጣት አስፈላጊውን ህክምና ማግኘት አለቦት። አስፈላጊውን ህክምናና እንክብካቤ ካገኙ ሙሉ ለሙሉ ከዚህ በሽታ ድነው ወደ ቀድሞ ጤንነቱ መመለስ የሚችሉበት አጋጣሚዎች አሉ።